ሰላም ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት ከባለፈው የሚቀጥለውን ክፍል 4ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ በክፍል 1 ክፍል 2 ክፍል 3 እያልን ክፍል 4 ደርሰናል ማለት ነው። እንዴት ነው የአማርኛ ፊደላትን በእንግሊዘኛ ተክተን መጻፍም ሆነ ማንበብ የምንችለው የሚለውን በአንድ ላይ አይተናል ማለት ነው። ዛሬ ደግሞ አራተኛውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ከነ እስከ ከ ያሉትን የአማርኛ ፊደላት እንዴት በእንግሊዘኛ እንጽፋለን እናነባለን የሚለውን አብረና ያለን ማለት ነው። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሮ ማለት ነው። ቀጥታ ወደ ትምህርቱ እንሄዳለን። አሁን የመጀመሪያው ማን ነው? ነን እንዴት ነው በእንግሊዘኛ የምንጽፈው የሚለውን አብረና ያለን አሁን። ስለዚህ ነ ስንል ማን አለ ማለት ነው? ተነባቢው ኤን ነች ማለት ነው። ኤን ከዛ አናባቢዋ ኢ ነች። ስለዚህ ኤን ኢ ካልን ነ አልን። እዚህ ጋር መያዝ ያለብን አሁን ምንድነው ተነባቢው ማን ነው የሚለውን መጀመሪያ ማወቅ አለብን። ለነ ለሰባቱም ቤተሰብ የሚያገለግለን ተነባቢ ማን ነው ማለት ነው? ኤን ነው ማለት ነው። ኤን እዚህ ጋር ሁሉም ጋር ኤን አለ ማለት ነው። ስለዚህ አናባቢዎቹ ደግሞ ተመሳሳይ ነው የሚሆኑት። የመጀመሪያ ፊደል ኢ እንደሆነ ማወቅ፣ የሁለተኛ ዩ እንደሆነ፣ የሶስተኛ አይ፣ የአራተኛ ኤ፣ የአምስተኛ አይ ኢ፣ የስድስተኛ ምንም የለውም፣ የሰባተኛ ኦ መሆኑን በቀላል መንገድ ማወቅ ትችላላችሁ ማለት ነው። ስለዚህ የመጀመሪያ ኤን ኢ ያረግን፣ ከዛ ሁለተኛ ኑ ስንል ደግሞ ኤን ዩ፣ ኒ ስንል ኤን አይ፣ ና ስንል ኤን ኤ፣ ኔ ስንል ኤን አይ ኢ፣ ን ስንል ኤን ብቻ። ስድስተኛ ፊደል ሁሉም አናባቢ የለውም፣ ተነባቢ ብቻ ነው የሚቀመጠው ማለት ነው። ከዛ ወደ ሰባተኛ ስንሄድ ደግሞ ኤን ኦ፣ ኖ ድምፁ ራሱ ይነግረናል ማለት ነው። ኤን ኦ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ወደ ቀጣይ እንሂድ። ማን እናገኛለን? ኘ። እዚህ ጋር የኘ ትንሽ እንትን ትላለች፣ ግን ቀላል ነው። ሶስት ናቸው ማለት ነው። እስካሁን ሁለት ነበሩ፣ ይሄ ግን 3 ነው ማለት ነው። እንዴት ነው ምን ይዛቸው? መጀመሪያ እዚህ ጋር ጂኤን ምንድነው ማለት ነው? ለኘ ለሰባቱም ፊደል የሚያገለግለን ተነባቢ ማን ነው? ጂኤን ነው ማለት ነው። ጂኤን ከዛ አናባቢዎቹ ተመሳሳይ ናቸው ማለት ነው። የመጀመሪያ ፊደል ኢ እንደሆነ ነው፣ የሁለተኛም ዩ እያለ ይሄዳል ማለት ነው። ስለዚህ እናንተ መያዝ ያለባችሁ የመጀመሪያው ተነባቢው ማን ነው የሚለውን መጀመሪያ ማወቅ አለባችሁ ማለት ነው። ስለዚህ ጂኤን ምንድነው አልኳችሁ? ተነባቢ ነው፣ ለሰባቱም ያገለግለናል ማለት ነው። ስለዚህ ጂኤን ኢ እናደርጋለን ለመጀመሪያው ኘን ስንጽፍ ማለት ነው። ስናነብም ጂኤን ኢ፣ ከዛ ኙ ስንል ደግሞ ጂኤን ዩ፣ ኚ ስንል ደግሞ ጂኤን አይ፣ ኛ ስንል ጂኤን ኤ፣ ኘ ስንል ደግሞ ጂኤን አይ ኢ፣ ከዛ ኚ ስንል ጂኤን ብቻ አናባቢ የለውም። ከዛ ኞ ስንል ደግሞ ማን ነው ማለት ነው? ጂኤንኦ፣ ጂኤንኦ። ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ። ወደ ቀጣይ እንሂድ። ማን እናገኛለን? አን። እንግዲህ ለእንግሊዘኛ አናባቢ የምንጠቀማቸው ፊደሎች ከአን የሚወጡት ማለት ነው። እነዚህ ጋር እዚህ ጋር የምታዩቸው ሁሉም ምንድናቸው ማለት ነው? አናባቢዎቹ ናቸው ማለት ነው። አናባቢዎቹ አምስቱም አናባቢ ከአ ቤተሰብ ነው የሚወጡት ማለት ነው። ስለዚህ እንያቸው። የመጀመሪያ አ ፊደል በማን ነው የሚጻፈው? ኤ ነች ማለት ነው። ኤ ነች። ኡ ስንል ደግሞ ዩ ነች። ኢ ስንል ደግሞ አይ ነች። አ ስንል ኤ፣ አ ስንል እዚህ ጋር ኤ ነች። እዚህ ጋር ኤ ስንል ደግሞ ኢ ነች። ኤ ራሱ አይደለችም፣ ኢ ነች እዚህ ጋር የምትሆነው። ኤ ስንል ኢ ነች። እ ስንል ደግሞ ኢ ነች። አሁንም ኦ ስንል ኦ ነው ማለት ነው። ስለዚህ እነዚህም በደንብ መያዝ አለባችሁ ማለት ነው። አናባቢ ለእንግሊዘኛም ለሁሉም ነገር ስንጽፍም ሆነ ስናነብ የምንጠቀማቸው አናባቢዎቹ እነዚህ ስለሆኑ በዚሁ አጋጣሚ መያዝ አለባችሁ ማለት ነው። ወደ ቀጣዩ ስንሄድ ማን እናገኛለን?
እንዴት ነው የምንጽፈው? ለሰባቱም ያገለግለን ተነባቢ ማን ነው ብለን ማየት አለብን መጀመሪያ ማለት ነው። ስለዚህ ማን ነው ካልን ኬ ነው ማለት ነው። ኬ እንግዲህ እዚህ ጋር ለሰባቱም ለከ ቤተሰብ ያገለግለናል ማለት ነው። ስለዚህ ከዛ አናባቢዎችን እንጠቀማለን ማለት ነው። ከዛ ከ ስንል አሁን ኬ ኢ፣ ኮ ስንል ኬ ዩ፣ ኬ ስንል ኬ አይ፣ ካ ስንል ኬ ኤ፣ ኬ ስንል ደግሞ ኬ አይ ኢ፣ ክ ስንል ኬ ብቻ፣ ኮ ስንል ደግሞ ኬ ኦ። ያ እንደዚህ እያደረጋችሁ በቀላሉ ማወቅ ትችላላችሁ ማለት ነው። እንግዲህ ዛሬ ምንድን ያየን ከነ እስከ ከ ያሉትን እንዴት በእንግሊዘኛ መጻፍም ሆነ ማንበብ እንችላለን የሚለውን አየን ማለት ነው። እናንተ አሁን በቀላል መንገድ ለመያዝ የመጀመሪያ አሁን የነን ካያችሁ የመጀመሪያ ተነባቢው ማን ነው የሚለውን ታውቃላችሁ ማለት። ተነባቢው ኤን ነው፣ ለሰባቱም ያገለግለን ኤን ነው። ከዛ አናባቢው ደግሞ ተመሳሳይ ነው ማለት ነው። የመጀመሪያ ፊደል ኢ እንደሆነ ትይዛላችሁ፣ የሁሉም ማለት ነው። የሁሉም የአማርኛ ፊደል የመጀመሪያ ፊደል ከሆነ ኢ ነው አናባቢው። የሁለተኛ ደግሞ ዩ፣ የሶስተኛ አይ እንደሆነ፣ የአራተኛ ኤ፣ የአምስተኛ አይ ኢ፣ የስድስተኛ የለውም፣ የሰባተኛ ኦ እንደሆነ በቀላል መንገድ መያዝ ትችላላችሁ ማለት ነው። አሁን ካያችሁ እዚህ ጋር የመጀመሪያ ፊደል ኢ ነው፣ እስካሁን እያያችሁት ነው። የሁለተኛም ዩ ነው የምታዩት ነው። የሶስተኛ ደግሞ አይ ነው ማለት ነው። የአራተኛ ኤ ነው። የአምስተኛ ደግሞ ኢ ነው ማለት ነው። የስድስተኛ ምንም የለም። የሰባተኛ ኦ እንደሆነ ያው ተመሳሳይ ነው ማለት ነው። ስለዚህ ከእናንተ የሚጠበቀው መጀመሪያ ተነባቢው መለየት ማለት ነው። ለሁሉም ያገለግለን ተነባቢው ማን ነው የሚለውን ማወቅ ነው የሚጠበቅባችሁ ማለት ነው። ያ በዚህ መልኩ የአማርኛ ፊደላትን ብታጠኑ በእርግጠኝነት አሪፍ ለውጥ ታገኛላችሁ ማለት ነው። ምንድነው አሁን እዚህ ጋር የአማርኛ ፊደላቱን ሁሉንም በሚባል ደረጃ እንዴት መጻፍ እንዳለብን እንዴት እንደሚጻፉ በእንግሊዘኛ ካወቃችሁ ማንኛውም ነገር ለመጻፍም ሆነ ለማንበብ አይከብዳችሁም ማለት ነው። ስለዚህ አገጣጥሞ ማንበቡ በጣም ቀላል ነው ማለት ነው። ከእናንተ የሚጠበቀው አሁን ከሀ እስከ ፐ ያሉትን የአማርኛ ፊደላት እንዴት በቀላል መንገድ እንወቅ የሚለውን ታያላችሁ ማለት ነው። ከዛ እንግሊዘኛ ማንበብ በጣም ቀላል ይሆንላችኋል ማለት ነው። ኦኬ ዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ